እዚህ ነው ኢንተርቪው? አረፍ በል። እሺ። ለስለስ ያለ ትራስ ነገር አላችሁ እንዴ? እሺ ምንድነው ችግር? ነው ችግር የሆነብኝ ፍላጎቴን ማጣት ነው። እንዴት አንድ ሰው ወፈርም ያላለ ቀጠንም ያላለ ሆኖ በሁለቱ መሃል ሳሳ ያለ ፍራሽ እንዴት ያጣል? የኔ ችግር ተፈጥሮኝ ነው። በጣም ረጅም ነኝ። ወንድም ቁጭ በል። ወጣ አየው ችግሬ ሙሉ ሌሊት እግሬ ተንጠልጥሎ ነው የሚያድረው። በቁመቴ ልክ ፍራሽ ያስፈልገኛል። ብዙ ጊዜ ከእርግዝናዬ ጋር የምቸገረው ስቀመጥና ስነሳ፣ ከዛ ደግሞ አረፍ ማለት ስፈልግ እንዴት ማድረግ እንዳለብኝ ግራ ስለሚገባኝ ነው። በዚህ ጠንከር ሲል በዚህ ይጎላል፣ በዚህ ለስለስ ሲል በዚህ ያጥራል። ልጅም ተንገላታብኝ። መፍትሄ ያስፈልገኛል። የውሻ ኦነር ኮንኩኝ ትንሽ ጊዜው ነውኛል። ግን ምንድነው ውሻ ያብሮኝ አይተኛም። ግን መሬት ላይ እንዲተኛም አልፈልግም፣ እንዲመቸው ፈልጋለሁ። ቅብጣት አይደለም ባይዘወይ ውሻ እንደ ልጄ ስለማያት በተለያየ አይነት መንገድ የቀስተ ደመና ምርቶችን እንዲሰራሉ ይፈልጋሉ። ያው እንዳልኩ ነው። ማከል ላይ ያለች ነገር መሆን አለባት። ደገፍ የሚያደርግ ነገር አለ አይደል? በዚህም በዛም ያዝ የሚያደርግ እኔ እግሬ ብቻ ይንጠልጠል እንጂ ፍራሻችሁ ጸዴ ነው። እንግዲያውስ ቀስተ ደመና አይፎምን ይዞላችሁ ቀርቧል። ለእርጉዝ ሴት ታስቦ የተሰራ ለውሻው መኝታ፣ ለስቱዲዮ ሳውንድ ፕሩፍ ጭምር። ቴንክ ዩ። ይሄን ነበር ስፈልግ የነበረው እስካሁን። ቴንክ ዩ። ቀስተ ደመና የምቾቶ ዓለም